በዛሬው ቪዲዮአችን ላይ የምናየው ቴሌግራም በምትከፍቱበት ጊዜ ኮድ አለክ ብሎ ለሚያስቸግራችሁ ሰዎች የሚሆን መፍትሄ ነው ማለት ነው። ቪዲዮን እስከ መጨረሻው ማየታችሁ እንዳትረሱ። ሙሉ ነገሩን ብትንትና አድርጌ ያሳያችኋለሁ ማለት ነው። ከአንድም ከሁለትም ከሶስትም በላይ መፍትሄዎች አሉ ማለት ነው። አንደኛው ባይሰራላችሁ ሌላኛው ባይሰራላችሁ ደግሞ በአንደኛው ሞክራችሁ ይሰራላችኋል ማለት ነው። ስለዚህ እነዚህን ስቴፖች ለመከተል ደግሞ ቪዲዮን እስከ መጨረሻው ማየት አለባችሁ ማለት ነው። አንድ ደቂቃ እንኳን አቋርጣችሁ ከወጣችሁ ስቴፑ ላይ ይሰራላችሁ ስለሚችል ማለት ነው። ስለዚህ ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱ። ላይክ ሰብስክራይብ በማድረግ ደግሞ እኔንም ሰፖርት ማድረጋችሁን እንዳትረሱ። ወደ ቪዲዮ ስንመጣ ችግሩ ምንድነው ወደሚለው እንሂድ ማለት ነው። በመጀመሪያ ደረጃነት ችግሩ ምንድነው ስንል ቴሌግራም ለመክፈት ስልክ ቁጥራችሁን አስገብታችሁ ኮድ በመጠበቁበት ጊዜ ኤስኤምኤስ አይላክላችሁም፣ ኮል አይደወልላችሁም ወይ ደግሞ ላይ ቱ ሜኒ አቴምፕቴት ይላችኋል ማለት ነው። ይሄን ብዙ በመሞከራችሁ ነው እንደዚህ አይነት ቱ ሜኒ አቴምፕቴት የሚላችሁ ማለት ነው። ሶ እንዴት አድርጋችሁ እንደምታስተካክሉ ብዙ መፍትሄዎች አሉኝ ብያችኋለሁ። ወደ መፍትሄዎቹ እንገባለን ማለት ነው። ሶ በዚህ ሰዓት ላይ ቴሌግራም ለኦፊሻሉ ቴሌግራም አፕሊኬሽን ብቻ ነው ይሄንን እየላከ ያለው ማለት ነው። ሶ የተለያዩ አይነት አፕሊኬሽኖች የምትጠቀሙ ከሆነ እንደ ፕላስ እንደ ቴሌግራፍ ሞኒጎራፍ የተለያዩ ነገሮች አሉ፣ ግን ከነዛ ሁላ አይለክም ማለት ነው። በቴሌግራም ላይ ነው እየላከ ያለው ማለት ነው። ሶ ይሄንን ቴሌግራም አፕሊኬሽን ደግሞ ጀስት ከፕሌይ ስቶሪ ላይ ታገኙታላችሁ። ከዛኛው ይልቅ ግን ወደ ጉግል ትገቡና ቴሌግራም ብላችሁ ሰርች ታረጋላችሁ ማለት ነው። ቴሌግራም ብላችሁ ሰርች አርጋችሁ ቴሌግራሙን ከጉግል ላይ ቀጥታ አውርዳችሁ እዛ ላይ ያለው ሞር የመላክ እድሉ ከፍተኛ ነው ማለት ነው። እንደምታዩት እዚህ ጋር ቴሌግራም ዌብ የሚል አለ፣ ሜሴጅ አለ ማለት ነው። ሶ ቴሌግራም ሜሴጅ የሚለውን ትነኩታላችሁ ማለት ነው አንድ ጊዜ። ከዛም በኋላ እንደዚህ እንደምታዩት ወደ ዋናው ወስዶናል ማለት ነው። ወደ ዌብሳይታችሁ እዚህ ጋር እንደምታዩት ቴሌግራም ፎር አንድሮይድ የሚል ነገር አለ ማለት ነው። ሶ እሱን ትነኩታላችሁ ማለት ነው። ቀጥታ እንደምታዩት ዳውንሎድ ቴሌግራም የሚል ነገር መጥቷል እዚህ ጋር ማለት ነው። ሶ ዳውንሎድ ቴሌግራም ትሉታላችሁ። ከዛም በኋላ ዳውንሎድ ነው የምታረጉት ማለት ነው። ይሄው ዳውንሎድ ኤኒዌይ የሚል አለ ማለት ነው። ዳውንሎድ ኤኒዌይ የሚለውን ትነካላችሁ። እንደምታዩት ዳውንሎድ እያደረገ ነው። እዚህ ጋር ዲቴል ብዬ ገብቼ ማየት እችላለሁ ማለት ነው። እንደምታዩት 80.94 ነው ማለት ነው። ይሄንን ዳውንሎድ አርጋችሁ ይሄንን አፕሊኬሽን እንደ ኖርማል ከፕሌይ ስቶሪ እንዳወረዳችሁት አፕሊኬሽን ዳውንሎድ አድርጋችሁ እዚህ ላይ በምትከፍቱበት ጊዜ ይሰራላችኋል ማለት ነው። 100% የሚሰራ ነው ማለት ነው። ይሄ በጣም ግልጽ የሆነ መፍትሄ ነው ማለት ነው። እንደዚህ አድርጋችሁ በዚህ መጠቀም ትችላላችሁ። ሁለተኛና ሶስተኛ መፍትሄዎችን ደግሞ አሁን እነግራችኋለሁ። እሺ ወደ ሁለተኛው መፍትሄ ስንመጣ ደግሞ ጀስት ይሄንን አፕሊኬሽኑን አውርዳችሁ እንኳን ካልሰራላችሁ ወደ ሁለተኛው መፍትሄ እንሄዳለን ማለት ነው። የሁለተኛው መፍትሄ የኔትወርክ ችግራችሁ ሊሆን ስለሚችል ምን ታረጉታላችሁ? በዳታ የምትጠቀሙ ከሆነ እዚህ ጋር ፍላይት ሞድ አብርታችሁ፣ ፍላይት ሞድ ማለት ብዙዎቻችሁ ለማታውቃት እንደውም ታውቃታላችሁ፣ እዚች ጋር ያለችው ናት የኤርፕሌን ሞዷ ማለት ነው። ፍላይት ሞዷን አያበራችሁ ትዘጋላችሁ ማለት ነው። ዋይፋይም ከሆነ እንደዛው ፍላይት ሞድ አብርታችሁ ትዘጋላችሁ። በዚህ ጊዜ ኢንተርኔቱ ሪኮኔክት ስለሚያደርግላችሁ ማለት ነው ድጋሚ ሊሰራላችሁ ይችላል ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው በሁለተኛ ደረጃነት። ሶስተኛው መፍትሄ ደግሞ ቁጥራችሁን በትክክል ማስገባታችሁ ማረጋገጥ ወር ደግሞ ማወቅ አለባችሁ ማለት ነው። የላካችሁት ቁጥር ትክክል ነው ወይስ አይደለም የሚለውን በደንብ ቼክ ማድረግ አለባችሁ ማለት ነው። ቁጥራችሁን ትክክል ካረጋችሁ ኦር ካንትሪያችሁን በስነ ስርዓት ከመረጣችሁ ይሰራላችኋል ማለት ነው። በሶስተኛው መፍትሄያችን ደግሞ የሚሆነው ወደ ቴሌግራም አፕሊኬሽናችን ጫነ ብላችሁ ይዛችሁ እዚች ጋር የአይ ምልክት ወር ደግሞ ኢንፎርሜሽን ማለት ነው አፕ ኢንፎርሜሽን የሚል ካለ እሱን ትነኩታላችሁ ማለት ነው። ሶ ወደዛ ከገባችሁ በኋላ ደግሞ ክሊር ካሽ ነው የምታረጉት ማለት ነው። እዚህ ጋር እንደምታዩት ስቶሬጅ ኤንድ ካሽ የሚል ነገር አለ ማለት ነው። ሶ እዚህ ጋር ስቶሬጅ ኤንድ ካሽ የሚለውን አንድ ጊዜ ትነኩታላችሁ ማለት ነው። ከዛም በኋላ እዚህ ጋር ክሊር ካሽ የሚል ነገር ይታያችኋል። ሶ ክሊር ካሽ የሚለውን አንድ ጊዜ ትነኩታላችሁ። ከዛም በኋላ ከዚህ በኋላ ያለው ይሰራላችኋል ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ሌላኛው ደግሞ ቱ ሜኒ አቴምፕቴት ካላችሁ ማለት ነው። ይሄንን ደግሞ ከ24 ሰዓት ወይም ደግሞ ከ48 ሰዓት በኋላ ነው ተመልሳችሁ መታችሁ ድጋሚ መሞከር የምትችሉት ማለት ነው። እንደዚህ የሚልበት ምክንያት ብዙ ጊዜ በምትሞክሩበት ጊዜ ነው ማለት ነው። ሶ ሌላኛውና የመጨረሻው መፍትሄ ደግሞ ኮልሚ አማራጮችን ተጠቀሙ ማለት ነው። ኤስኤምኤስ ካልመጣላችሁ ታች ጋር ኮልሚ የሚል በተን አለ ማለት ነው። ሶ ኮልሚ የሚለውን በተን በመንካት ኤስኤምኤሱን ቢካላችሁ በኮል ኮዱን ይደውልና ይነግሯችኋል ማለት ነው። የሆነች ኤአይ የምትመስል ሴት አለች፣ ኖርማል ናት፣ ግን ታነሱና ቁጥሩን ትነግራችኋለች። ያንን ቁጥር ሰምታችሁ እንደዛ አርጋችሁ መቀበል ትችላላችሁ ማለት ነው ኮዳችሁን። እና በመጨረሻ እንደዚህ አድርጌ መፍትሄዎቹ ከሰራላችሁ እናም በመጨረሻ እንደዚህ አርጋችሁ ከሰራላችሁ ኮሜንት ላይ መታችሁ ሰርቶልኛል ብላችሁ ጻፉ
ማለት ነው። ቪዲዮንም እንደነገርኳችሁ ላይክ ማድረጋችሁን እንዳትረሱ። እንግዲያውም ይሄንን ችግር ካስተካከላችሁ ደግሞ ቴሌግራም ፕሪሚየም እንዴት በነጻ አድርጋችሁ እንደምታገኙ እዚህ ጋር ኢንድ ስክሪን ላይ የምታዩት ቪዲዮ አለ ማለት ነው። እሱን ነክታችሁ ቴሌግራም ፕሪሚየምን በነጻ እንዴት እንደምታገኙ ሙሉ መረጃውን በዚህኛው ቪዲዮ ላይ ማግኘት ትችላላችሁ ማለት ነው። ቪዲዮን እንድታዩ ጋብዣችኋለሁ። ሳምንት እስከምንገናኝ ድረስ መልካም ሳምንት